በረከተ ሥጋ በረከተ ነፍስ፣ ድኅነተ ሥጋ ድኅነተ ነፍስ የምናገኝበት ታላቅ የበረከት ዕለት ነውና በድጋሚ እግዚአብሔርን እልል እያላችሁ አመስግኑ። እልል እያላችሁ እግዚአብሔርን አመስግኑ። የክርስትና ስሜ ወለተ ሐና እባላለሁኝ። ልክ መስከረም 27 የመድኃኔዓለም ዕለት የሆነ ቦታ ሄጄ ነበረ። እዛ ቦታ ላይ ሲሄድ ውሃ ኃይለኛ ጎርፍ ባላሰብኩት ቦታ ላይ ጎርፍ መጥቶ ወስዶኝ ነበረ። ነገር ግን መድኃኔዓለምን ተማጸንኩት፣ ከሞት አዳነኝ። ዛሬ በሕይወት ደጁ ተገኝቻለሁ። ለክብሩ መገለጫ ይሆን ዘንድ 100 ብር አስገብቻለሁ። መድኃኔዓለምን አመስግኑልኝ ብለዋል። አመስግኑላቸው ልንላቸው እግዚአብሔርን አመስግኑላቸው። ወለተ ኪሮስ እባላለሁኝ። መድኃኔዓለም ትልቅ ነገር አድርጎልኛል አመስግኑልኝ ብለው እሳቸው እግዚአብሔር እንድታመሰግኑላቸው ተማጽነዋል። እግዚአብሔርን አመስግኑላቸው። ዝማሬው ይቀጥላል። በእልልታ በጭብጨባ እግዚአብሔርን አመስግኑ። ታቦተ ሕጉ ከመንበሩ ወጥቶ እንግዲህ ወደ ጸበል ቦታ እየሄደ ስለሆነ ጸበሉ እኛ የምንድንበት እኛ ድኅነተ ሥጋ የምናገኝበት ወደ ቤቱ የምንቀርብበት ስለሆነ ስለዚህ ያን ይባርክ ዘንድ ወደዛ እየሄደ ነው። እግዚአብሔርን በእልልታና በጭብጨባ አመስግኑ። በውጭ ያላችሁ ወደ ውስጥ ግቡ። በጀርባ ያላችሁ በዚህ በስተምዕራቡ በኩል በስተምስራቁ በኩል ቦታ ሰፊ ስላለ ወንዶችም ሴቶችም ወደዚህ እንድትመጡ በእግዚአብሔር ስም መልእክታችን። አሁንም ዝማሬው ይቀጥላል። before